አንዳንዴ ስጠይቅ አትሰማኝም፣ ስለምን ቶሎ አትሰጠኝም? ለምንድነው አባቴ ዝም የምትለኝ? እጅህን ሰብስበህ የምትከለክለኝ? አንዳንዴ ስጠይቅ አትሰማኝም፣ ስለምን ቶሎ አትሰጠኝም? ለምንድነው አባ ዝም የምትለኝ? እጅህን ሰብስበህ የምትከለክለኝ? አባባ የውስጤን የልቤን ነገር እንዲሁ ቀረው ወይ ነገሬ እንዳልለው የዘገየበትን ንገረኝ ወቀው መልስ። ዛሬም ባምባው ላይ ነኝ በመጠበቂያዬ፣ እስኪ መለከተኝ እስኪያየኝ ጌታዬ። ደጅ ደጁን አያለው ከጸሎት ሳልወጣ፣ ዛሬም ልቤ ያምናል እንደምትመጣ። እጆቻችሁን ከፍ አድርጉ። ከሰዎች ደብቄ ላንተ የነገርኩህ ሚስጥሬን ጓዳዬን ገልጬ አጫወትኩህ። በአድራሻ ጌታ መልእክቴን ልኬያለሁ፣ እኔም በአድራሻዬ ዛሬ እጠብቃለሁ። አልቫ ካፓራዲና ማንታለ አንዳንዴ ስጠይቅ አትሰማኝም፣ ስለምን ቶሎ አትሰጠኝም? የነው አባባ ዝም የምትለኝ? እጅህን ሰብስበህ የምትከለክለኝ? የምስጢሬ ጓዳ የጭንቄ ተካፋይ፣ ለኔ ማንም የለም ይሆን ካንተ በላይ። የምስጢሬ ጓዳ የጭንቄ ተካፋይ፣ ለኔ ማንም የለም ይሆን ካንተ በላይ። አባት አልልህ ከአባት በላይ ነህ፣ ወዳጅ አልልህ ከሰው ትለያለህ። አባት አልልህ ከአባት በላይ ነህ፣ ወዳጅ አልልህ ከሰው ትበልጣለህ። ሃሌሉያ! ውዴ አንተ የኔ ነህ፣ በማንም የማልለወጥ። ምንም ይቅር በዚህ ምድር ላይ አልቀልድም በመዳኔ ጉዳይ። ምንም ይቅር በዚህ ምድር ላይ አልቀልድም በመዳኔ ጉዳይ። እናመሰግንሃለን ስለዚህ ምሽት። ስም ለዘላለም የተባረከ ይሁን። በዚህ ምሽት ማንንም ሳይሆን አንተን ፈልገን በፊት አለን። ለነፍሳችን ለሕይወታችን የሚረባንን
ከአንተ እጅ እንፈልጋለን። አንተ የምንፈልገውን ሳይሆን የሚያስፈልገንን ነገር እንድትናገር እንድትሰጠን፣ በሚያስፈልገን ነገር እንድታሳርፈን፣ የሚያስፈልገንን ነገር ደግሞ እንድትሰጠን በኢየሱስ ስም እንጸልያለን። ጌታ ሆይ የዛሬው መኖር ከኛ ዓለም የመጣ ሳይሆን ካንተ ዓለም ያገኘነው መኖር ነው። በዛሬው የመኖር ቀናችን ላይ የማንም እጅ አልነበረበትም፣ ሲጀምር አይኖርም። ያኖርከን አንተ፣ ያተረፍከን አንተ፣ ያቆምከን አንተ፣ የረዳህን አንተ፣ ያገዝከን አንተ። ዛሬም የእርዳታ የመልካም እጆች አሻራ በላያችን ላይ አለ። ጠላትም ሰውም ሊዋሽብንም አይችልም። የኛና ዕውቀት ዛሬን እንዳላመጣን እናውቃለን። ያንተ ትልቅ ምሕረት ግን እንዳገዘን ገብቶናል። ማደሪያ የተባረከ ይሁን። በመካከላችን ላይ በኃይል ድካማችንን አልፈ አለማመናችንን አልፈ እንድትናገር፣ ዛሬ መፈታት ያለበት እንዲፈታ፣ መጽናናት ያለበት እንዲጽናና፣ የማይገባው የኛ ያልሆነ ሕይወት ከኛ ጋር እንዳይቀጥል መቆሚያ እንድታበጅለት፣ ሕይወታችን ኑሯችን ባንተ እንዲቀየር፣ አመለካከታችን አስተሳሰባችን እንዲቀየር በኢየሱስ ክርስቶስ ስም በመልካም ሥርዓት እንድትመራን እኔ ጸልያለሁ። በዚህ የቀና የተናደደ የጠላት ጉልበት እየተሰበረ ይሆን። የክፉዎች ሐሳብ በኢየሱስ ስም ከንቱ ይሆን። የድጋሚዎች ድግምት፣ የሟርተኞች ሟርት ከንቱ እንዲሆን እኔ ጸልያለሁ። ዛሬም እጅ ትርዳን፣ አቅም ስጠን፣ ጉልበት ስጠን። በኢየሱስ ስም ያለ መከልከል ቃልን እንድናገር ባሪያህን እርዳ። የሚሰሙ ቅዱሳን ወንድሞች እህቶችንም እንድትረዳ፣ መንፈሳዊ አይኖቻቸውን እንድትከፍት፣ አንተ የሚሰሙትን ቃል የሚያስተውሉበትን መንፈሳዊ ልቦና እንድሰጣቸው በኢየሱስ ክርስቶስ ስምና ሥልጣን ጸጋህ እንዲረዳ እንዳግዛቸው እንጸልያለን። እልልታና ጭብጨባ ለጌታ ክብር አምጡና ቁጭ በሉ።